ግንኙነት ከማድረጋችን በፊት የወሲብ ፊልም ማየት ይጠቅመናል ወይ ብላችሁ ብዙ ሰዎች ትጠይቁኛላችሁ። በግንኙነት ለመጣጣም ጊዜ ይፈልጋል። ባለቤት ምን እንደምትወድ ባለቤትሽ ምን እንደሚወድ ለማወቅ ለመግባባት ጊዜ ይፈልጋል ማለት ነው። ስለዚህ እሱን ጊዜ ለራሳችሁ በደንብ አድርጋችሁ ፕራክቲስ በማድረግ መስጠት አለባችሁ። ግን አንዳንድ ጥንዶች ደግሞ የግንኙነት መጣጣማችሁ ቶሎ እንዲመጣ ትፈልጋላችሁ። ስለዚህ ሚስቴ የምትፈልገውን ነገር ለማወቅ እኔ የወሲብ ፊልም ማየት አለብኝ፣ እሷም ደግሞ ወደዛው ይሄዳል። በተለይ ደግሞ ብዙ ጊዜ ግንኙነት ከማድረጋችሁ በፊት የወሲብ ፊልምን ቀድማችሁ ማየት ልማድ ያደረጋችሁ ወጣቶች አሉ። ይሄ ነገር በጣም ከባድ የሆነ ነገር ይፈጥርባችኋል። አንደኛ አንሪሊስቲክ ወይም እውነተኛ ያልሆነ አይነት ኤክስፔክቴሽን ጭንቅላታችሁ ውስጥ እንድትከቱ ያደርጋችኋል። ኦኬ፣ ወንድም ለሴት ሴትም ለወንድ ወሲብ ላይ ያላችሁን አመለካከት የእርካታ ደረጃችሁን እና የብልት አቋቋማችሁንና ጥንካሬ ወሲብ ፊልም ላይ የምታዩት ነገር ጋር ራሳችሁን ማፎካከር የምትጀምሩ ከሆነ የባለቤታችሁም እርካታ ሆነ የራሳችሁም የግንኙነት ችሎታ ከዛ ጋር ማፎካከር የጀመራችሁ ጊዜ በጣም ስነ ልቦናዊ የሆኑ ስንፈተ ወሲቦች ሊያጋጥሟችሁ ይችላል። የወሲብ ፊልም ማየት ሳይሆን ማንኛውም አይነት አልጋ ላይ ያነሰ ችሎታ ጊዜ ከመስጠት የሚመጣ ነገር ነው። ለዛ ነው ማንኛውም አይነት ስንፈተ ወሲብ 6 ወር መሙላት አለበት ተብሎ የሚነገረው ማለት ነው። 6 ወር ግንኙነት እያደረጋችሁ ያ የምትሉት ችግር ተደጋግሞ ከመጣ የዛኔ አካላዊ ችግሮች ሊኖሩ ይችላሉ። መታችሁን፣ ነርቫችሁን፣ ሆርሞናችሁን፣ ጡንቻችሁን፣ ሌሎች ነገሮች ካድርገን እንደ አግባብነቱ ሕክምና ልናስጀምራችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባላችሁ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት